ሰላም ለእናንተ ይሁን ወገኖቼ፣ እንዴት ናችሁ? ዛሬ አብረን ወክ እናደርጋለን። እስኪ ፀሐዩን ተመልከቱት። በጣም ያምራል አይደለ? በጣም ዲግሪው 44 ዲግሪ ነው አሁን። በጣም ይቀዘቅዛል፣ ግን ፀሐይ አለ እና በጣም ብርሃኑ ያምራል። በጣም ያምራል አይደለ? ይሄ ወክ የማደርግበት ትሬንዌይ ነው። 44 ዲግሪ እንዲያውም ከዚያ በላይ ነው የሚበርደው፣ ይበርዳል። ይሄ እንግዲህ ውጫዊ ቅዝቃዜ አንድ ትልቅ እውነት አስታወሰኝ። ልክ እንደዚህ አየር ብዙዎቻችን በውስጣዊ ማንነታችን ውስጥ የሚበርድ የታሪክ ቅዝቃዜን ተሸክመን እንኖራለን እና ይህን በመጽሐፍት ያነበብናቸውን ታሪኮች አሉ። የኢትዮጵያና የጣሊያን ጦርነት እና በ1928 ጣሊያን አገራችንን በወረረችበት ወቅት ጦርነቱ ለመሬት ብቻ አልነበረም፣ በኢትዮጵያዊ ማንነታችን ላይ የተሰነዘረ ጥቃት ነበር እና ያኔ ትዝ ይላችኋል፣ በግፍ የተረጨው መርዛማ ጋዝ አካልን ብቻ ሳይሆን የመጣነውን ትውልድ ማንነት ጭምር የበከለ ነበርና እኛ እንግዲህ የአርበኞች ልጆች ነን። አወቅንም አላወቅንም ድላችንን በኩራት እናወሳለን። ነገር ግን አባቶቻችን ከጦር ግንባር ሲመለሱ በዝምታ ጭቀውት የመጡትን ስውር ስብራት፣ ይሄ ማለትም ትውልድ ተሻጋሪ ስነ ልቦናዊ ጠባሳን ወይም ትራውማ የምንለውን አብረን ማስተዋል ይገባናል። በኢትዮጵያዊ ባህላችን ኢትዮጵያ ውስጥ እንግዲህ ዝምታ እንደ ጥንካሬ፣ መቆጠብ ደግሞ እንደ ጎበዝ መታወቂያ ይቆጠራል። ውስጥህን ለቤትህ እያልን ያደግን ህዝቦች ነን። እንግዲህ በጣም ያለከለኩ ነው ወክ እያደረግኩ ስለሆነ ሶሪ ተከታተሉ ዝም ብላችሁ። ነገር ግን እንግዲህ በጦርነት በስደት የመጣው ስቃይ ሳይታከም ሲቀር በቤተሰባችን ውስጥ እንደ ስሜታዊ መራራቅ፣ እንደ ቁጣ ወይም እንደ ድብቅ ሐዘን በትውልድ ቅብብሎች ውስጥ ያልፋል እና ጦርነቱ ከቆመ አስርታትን ዓመታትን ቢያስቆጥርም በውስጣዊ ማንነታችን ያለ ስውር ውጊያ ገና አልተቋጨም ይሆናልና ታዲያ በጣም ያምራል። ይሄ ብራይት በጣም ብራይት ነው። ተመልከቱት፣ እያሳያችሁ ነው አካባቢውን እንግዲህ ታወቁበት እና ታዲያ ከዚህ ትውልድ ተሻጋሪ ቅዝቃዜ ወደ ፈውስ ብርሃን እንዴት እንሸጋገራለን የሚለው እንድናወራ ነውና ምክንያቱም ያለፈው ታሪካችን የቆሰለ ቢሆንም የወደፊት ማንነታችን ግን በቁስላችን እንዲበከል መፍቀድ የለብንም። ይህ ስውር የሆነ ውጊያን አቁመን ወደ ሙሉ ጤንነት ለመመለስ አንድ 3 ቁልፍ እርምጃዎችን እንድንመለከት እፈልጋለሁ። ከዚህ ከትራውማ ለመውጣት፣ ካለፈው ጠባሳ ለመውጣት፣ የትኛውም ካለፍንበት ጠባሳ አንደኛ የዝምታን አጥር መስበር አለብን። ፈውስ የሚጀምረው የቆሰለውን ማንነታችንን ወይም ደግሞ ስሜታችንን ስንጠራው ነው። የአባቶቻችንን መከራ በዝምታ ተሸክመን ለልጆቻችን ማውረስ የለብንም። ሁለተኛ ማንነትን ከውድቀት አፈር ማላቀቅ። ታሪካችን ድል አድራጊ መሆናችንን ይመሰክራል። ማንነታችንን ከቆሰለው ትውስታ ሳይሆን ካለን ሰማያዊ ዓላማ አንጻር ማየት አለብን። ሶስተኛ የአእምሮን ፈውስ እንደ አርበኝነት ማቁጠር። ማለት ነው ለአእምሮአችን ሰላም ሙያዊ ድጋፍ፣ ካውንስሊንግ፣ ቴራፒ መፈለግ ይገባናል። ይሄ እንግዲህ የኢትዮጵያዊ ማንነት ሊሆን ይገባል። እንግዲህ የዘመኑ ደግሞ የፈውስ መሳሪያም ጭምር ነው እና ከሁሉ በላይ ግን ይሄን ነግራችሁ በጣም ጋጉቼ ነበርና ይሄ ልንገራችሁና ጨርሳለሁ። ምክንያቱም ሰፈር እየደረስኩ ስለሆነ ከሁሉ በላይ የምድራዊ መከራ የማይሻገር ድንበር እንዳልሆነ ማወቅ አለብን። ቅዱስ ቃሉ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እንዲህ ይለናል፣ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒት እርሱም ጌታችን ኢየሱስ ክርስቶስን በናፍቆት እንጠባበቃለን ይላል። ክርስቲያናዊ ማንነታችን በምድራዊ ታሪክ ጠባሳ ውስጥ አልተገደበም። እኛ የሰማይ ዜጎች ነን። ጽኑ የሆነ ተስፋ አለን። ጌታችን ኢየሱስ ክርስቶስ በቅርቡ ይመጣል ወገኖቼ። ኢየሱስ ይመጣል ወይም ደግሞ ከእርሱ ጋር ለዘለዓለም ለመሆን
ሁላችንም ወደ እውነተኛው ቤታችን እንሄዳለን። እስኪያስ መኪና መጣ። እንግዲህ ተስፋ አለን፣ ጠንካራ ተስፋ። ምክንያቱም ይህ ተስፋ ከማንኛውም ስነ ልቦናዊ ስብራት በላይ፣ ትራውማ በላይ ልባችንን የሚያሞቅ እውነት ነው። ስለዚህ ውጭው ቢበርድን የውስጥ ማንነታችን ግን በፈውስ ብርሃን እና በዘላለም ተስፋ ሊሞቅ ይገባዋል ማለት ነው። መፈወስ ትልቁ የነፃነት ተግባር ነው። ስለዚህ አብረን እንፈወስ እላለሁ። ለተጨማሪ የስነ ልቦና ግንዛቤ ሬይዝ መርሲ ፔጆችን በፌስቡክ፣ በቲክቶክ እንዲሁም በዩቲዩብ ተከታተሉ። ከልብ አመሰግናለሁ።